ሃይ ሰላም እንዴት ናችሁ? ቶማስ ነኝ። ዛሬን ቪዲዮ የምሰራላችሁ ያው ከሰራው ትንሽ ስለቆየውና በዛ ላይ ደግሞ አንዳንድ ሰዎች ምናልባት በዚህ ጊዜ በቢትኮይን ፕራይስ ግራ የተጋባችሁ ካላችሁ ሃይ ፕራይስ ላይ ገዝታችሁ እንደጠበቃችሁ ታልሄደላችሁ እና በጣም ፍላክቹዌት እያደረገ ግራ የተጋባችሁ ሰዎች ካላችሁ አይዟችሁ ችግር የለም ልላችሁ ነው። ስፔሻሊ ቢትኮይን የገዛችሁ ከሆናችሁ የጊዜ ጉዳይ ነው። ሊያውም በአሁን ጊዜ አሜሪካ ላይ ክሪፕቶ ከረንሲን የሚደግፍ መንግስት ባለበት ጊዜ ቀርቶ በፊትም ምን ያህል እንደተነሳ የምናውቀው ነገር ነው። አሁን የ80 ቤት ላይ ምናምን ዝቅ ማለቱ ምናምን ብዙም እንዳያሳስባችሁ። አንደኛ ደረጃ ሁሌም እንደምላችሁ ኮይኖች የምትገዙ ከሆነ ክሪፕቶ ከረንሲዎች የምትገዙ ከሆነ ገንዘቡንም ሉዝ ብታረጉት ብዙ የማትጨነቁበት መሆን አለበት። ስፔሻሊ እንደነ ቢትኮይንን አይነት ካልሆነ የገዛችሁት ማለት ነው። በአሁን ጊዜ ቢትኮይን ዝቅ ቢልም መልሶ መነሳቱ አይቀርም። ስለዚህ አሁን ማድረግ ያለባችሁ ነገር ምንድነው? አለመሸጥ ነው። የሸጣችሁት ከሆነ ነው እናንተ ሉዝ ያረጋችሁት። ካልሸጣችሁት ምንም ሉዝ አላረጋችሁም። ምንም እንዳትጨናነቁ። ስፔሻሊ ደግሞ ገንዘብ ካላችሁ በጣም ዝቅ ባለበት ጊዜ መልሳችሁ ግዙ እና ምናልባት የፈለጋችሁት ጊዜ በፈለጋችሁት ታይም ካልደረሰላችሁ የፈለጋችሁትን አማውንት ካልደረሰላችሁ ቢያንስ ያጣፋላችኋል ታች ላይ የገዛችሁት ገንዘብ ካለ። ስለዚህ እንዳትጨናነቁ አይዟችሁ ለማለት ነው እና አመሰግናለሁ። በጣም ይመቻችሁ።